ለበውኑ ጌታ ለዘላለም ይጥላልን? እግዚአብሔር ለራሱ ክብር መርጦናል። እሱን እንድናገለግል እግዚአብሔር የተመረጠ ትውልድ አድርጎ የጠራን ሰዎች ነን። መርጦናል፣ ለከበረ ዓላማ ለይቶናልና አንድ ወቅት ላይ ተጠቅሞ የሚጥል አይደለም እግዚአብሔር። እስራኤል ሆይ አንተ ባሪያዬ ነህና፣ ያዕቆብ ሆይ አልረሳህም። ለምን እግዚአብሔር እንዲህ አለ ብትሉ እግዚአብሔር አይረሳም። ኢሳይያስ 44 ቁጥር 21 በጌታ በኢየሱስ ክርስቶስ ስም አነባለሁ። እስራኤል ሆይ ባሪያዬ ነህና፣ ያዕቆብ ሆይ ይህንን አስብ። እኔ ሰርቼሃለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ አልረሳህም። እግዚአብሔር አምላክ የተመሰገነ ይሁን። ርዕሴ ካለፈው ሳምንት የሚቀጥል እግዚአብሔር ሕዝቡን አይረሳም አይጥልም በሚል ነው። እግዚአብሔር ይመስገን። እግዚአብሔር ሕዝቡን አይጥልም፣ እግዚአብሔር ሕዝቡን አይረሳም። እግዚአብሔር ይመስገን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። በዚህ ቦታ ስላለ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ አሁንም ደግሞ ቃልህን ከፍተን አንብበናል። ዓላማህን በእኛ ላይ እንድታደርግ ሀሳብህን እንድትለቅልን ሰማያት እንዲከፈቱ በኢየሱስ ክርስቶስ ስም እጸልያለሁ። ማንኛውም ተጽዕኖ በሙሉ የወደቀ ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ክፉን ሁሉ በኢየሱስ ክርስቶስ ስም አሰብረዋለሁ። ለዘላለም የታሰረ ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እኔም ደግሞ ቃልህን መናገር እንደሚገባኝ እንድናገር ከናፍርቴን እንድትዳስስ በኢየሱስ ስም እጸልያለሁ። ለሚሰሙኝ ደግሞ ልባቸውን ማምሯቸውን ሁሉ እንድትከፍቱ በኢየሱስ ስም እጸልያለሁ። የቃልህ ኃይል የተለቀቀ ይሁን። እናመሰግንሃለን። ክብር ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ባለፈው ሳምንት እንዳልኩት እግዚአብሔር ሕዝቡን አይረሳም አይጥልም። መጽሐፍ ቅዱሳችን በብሉይ ኪዳንም በአዲስ ኪዳንም ስናይ እግዚአብሔር ሕዝቡን የጣለበት ጊዜ፣ እግዚአብሔር ሕዝቡን የረሳበት ጊዜ የለም። ሕዝቡን የጣለበት ጊዜ፣ ሕዝቡን የረሳበት ጊዜ ቢመስል እንኳን ኢሳይያስ 54 ላይ እንደሚናገረው ለቅጽበት ዓይን ነው። አሜን። እግዚአብሔር ይመስገን። መጽሐፍ ቅዱስ እንደዛ ነው የሚናገረው። ለቅጽበት ዓይን ረሳው፣ ግን በዘላለም ቸርነቴ እስብሻለሁ እምርሻለሁ ነው የሚለው። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር ሀሳብ ምንድን ነው ብትሉኝ፣ ይሄንን ህዝቡ እንዲረዳ ነው። እግዚአብሔር እንደማይጥል፣ እግዚአብሔር ህዝቡን እንደማይረሳ ይሄንን በመረዳት ህዝቡ እንዲከተለው፣ ህዝቡ እግዚአብሔርን በዚያ መንፈስ እንዲያመልከው እግዚአብሔር ይፈልጋል። የእግዚአብሔር ሀሳብ ምንድን ነው ብትሉኝ፣ እሱ እንደማይጥለን፣ እሱ እንደማይረሳን በዚያ መረዳት እንድንወጣ፣ በዚያ መረዳት እንድንገባ። ለዚህ ነው እስራኤል ሆይ አንተ ባሪያዬ ነህና፣ ያዕቆብ ሆይ አልረሳህም። አሜን። እግዚአብሔር ይመስገን። አልጥልህም። ለምን እግዚአብሔር እንዲህ አለ ብትሉ፣ ላይ ያለው ሀሳብ ጋር የሚገናኝ ነገር ነው። ያዕቆብ ይሄንን እንዲያውቅ ወይም እስራኤል ይህን እንዲገነዘብ፣ ይሄንን እንዲያስብ፣ እኛ በሀሳባችን እግዚአብሔር እንደማይጥለን እንድናስብ፣ በሀሳባችን እግዚአብሔር እንደማይረሳን እንድናስብ፣ እንደዚያ ይፈልጋል። እኔ አልረሳህም ነው የሚለው እና ያዕቆብ ያንን እንዲያስብ ይፈልጋል። ለምን ብትሉኝ፣ ከፍ ብሎ ያለው ሀሳብ ላይ ከዚህ አሁን ካነበብነው ከኢሳይያስ ምዕራፍ 44 ከቁጥር 21 ከፍ ብሎ ያለው ስታስቡ ሳይሆን ስታዩት የሀሳብ መበላሸት እዛ ላይ አለ። ይሄ ስለ ጣዖት የሚያወራ ክፍል ነው። ወደ ላይ ያለው የማይነቅዝ እንጨት ይመርጣሉ ይላል። የማይነቅዝ እንጨት ይመርጣሉ፣ በሰው ቅርጽ ይቀርጸዋል። ባነበው ደስ ይለኛል። ቁጥር 14 ጀምሮ ላምበው። ዝግባ ይቆርጣል፣ ሾላ ወይም ዋርካ ይመርጣል፣ በደን ውስጥ ካሉ ዛፎች ጋራ እንዲያድግ ይተወዋል፣ ወይም ጥድን ይተክላል፣ ያንም ዝናብ ያሳድገዋል፣ ሰው ለማገዶ ይጠቀምበታል። ከዚያም ጥቂት ወስዶ በማንደድ ይሞቃል፣ እንጀራም ይጋግርበታል። ከዚሁ ጠርጎ አምላክ ያበጃል፣ ያመልከዋል፣ ጣዖትን ይሰራል፣ ወድቆም ይሰግድለታል። ግማሹን እንጨት ያነደዋል፣ በላዩም ምግቡን ያበስላል። ስጋ ጠብሶም እስኪጠግብ ይበላል። እሳቱንም እየሞቀ እንዲህ ይላል፣ እሰይ ሞቀኝ፣
እሳቱም ይታየኛል። በቀረው እንጨት የጣዖት አምላኩን ይሰራበታል፣ ወድቆም ይሰግድለታል፣ ያመልከዋል። ወደ እርሱም እየጸለየ አንተ አምላኬ ነህ አድነኝ ይላል። ምንም አያውቅም አያስታውልምም። እንዳያዩ ዓይኖቻቸው ተሸፍኗል፣ እንዳያስታውሉ ልባቸው ተዘግቷል። ማንም ቆም ብሎ አያስብም። እውቀት ወይም ማስተዋል ስለሌለው እንዲህ ማለት አልቻለም። ግማሹን በእሳት አቃጥየዋለሁ፣ በፍሙ እንጀራ ጋግሬበታለሁ፣ ሥጋ ጠብሼ በልቼበታለሁ። ታዲያ በቀረው እንዴት ጸያፍ ነገር እሰራለሁ? ለግንድስ መስገድ ይገባኛልን? አመድ ይቅማል ታያለህ። ልብ አስቶታል፣ ራሱን ለማዳን አይችልም። ይህ በቀኝ እጄ ያለው ነገር ሐሰት አይደለምን ለማለት አልቻለም። አያችሁ? አሁን እንዳነበብኩት ነው። የማይነቅዝ እንጨት ይመርጣል፣ ያንንም ደግሞ ጣዖት ይሰራል። ግማሹን አንድዶ ምግብ ያበስልበታል፣ ግማሹን ደግሞ ያንን አምላክ ሰርቶ ለዛ ይሰግዳል። ቆም ብሎ አያስብም ይላል። ይህ እኮ እኔ ነኝ ከደን መካከል ቆርጬ ያመጣሁት፣ አምላክ አድርጌ የሰራሁት እኔ ነኝ። በግማሹ ደግሞ ይኸው እንጀራ ጋግሬበታለሁ፣ እሳት አንድጄ ሙቄበታለሁ ብሎ ቆም ብሎ አያስብም ይልና ማሰቢያቸው እንደተበላሸ ነገር አንተ ግን ያዕቆብ ሆይ ይላል። ሃሌሉያ፣ እግዚአብሔር ይመስገን። አንተ ግን ያዕቆብ ሆይ እንደዚህ አይደለም፣ ማንም በእጁ ያድቦለቦለ አይደለም፣ እኔ ነኝ የሰራው። ሃሌሉያ፣ እግዚአብሔር ይመስገን። እኔ ነኝ የሰራው፣ እኔ ሰርቻለሁ፣ አንተ ደግሞ የእኔ ባሪያ ነህ። አያችሁ፣ ባሪያ የሚለው ቃል እግዚአብሔር አምላክ ተመሰገነ የከበረ ስም ነው። ምናልባት እኛ አሁን በምናውቀው ማለት እኛ በለመድነው እንትን ባሪያ ሲባል ብዙ ጊዜ በጣም የተናቀ ስራ የሚሰራ በቃ በቤት ውስጥ ክብር የሌላቸው፣ በተለይ በአይሁዶች አለቆቻቸው ሲወጡ ሲገቡ በጥፊ የሚመታቸው፣ አለቃቸው ሲበላ መብራት የሚያበሩ፣ ዝም ብሎ እንደዛ አይነት አይደለም። ባሪያ ማለት የእግዚአብሔር አገልጋይ የከበረ ስፍራ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ አንተ የኔ አገልጋይ፣ እኔ መርጬሃለሁ፣ አንተ እንድታገለግለን የመረጥኩ ባሪያዬ ነህ። ሃሌሉያ። ሴትም ወንድም ቢሆን ዛሬ ያዕቆብ ነው። እግዚአብሔር ይመስገን። ያዕቆብ አድርጋችሁ ራሳችሁን ጥሩ። ስለዚህ እግዚአብሔር መርጦናል። እግዚአብሔር ለራሱ ክብር መርጦናል። እሱን እንድናገለግል እግዚአብሔር የተመረጠ ትውልድ አድርጎ የጠራን ሰዎች ነን። ስለዚህ አንተ ግን እንደዚህ አስብ ነው የሚለው። በማን እግዚአብሔር ራሱ እንደመረጠን፣ እግዚአብሔር ራሱ ለዓላማው እንደለየን፣ እግዚአብሔር ራሱ ለከበረ ነገር እንደመረጠን እንደዚያ እንድናስብ፣ እንደማይጥለንም ደግሞ እንድናስብ እሱ ለከበረ ዓላማ መርጦናል፣ ለከበረ ዓላማ ለይቶናልና አንድ ወቅት ላይ ተጠቅሞ የሚጥል አይደለም እግዚአብሔር። ትናንት ረድቶ ዛሬ የሚተው አይደለም እግዚአብሔር። ትናንት አግዞ ትናንት በቃ ከሆነ ቦታ አውጥቶን ዛሬ የሚጥል አይደለም። እንደዚያ እንድናስብ እግዚአብሔር ይፈልጋል። አሜን። እግዚአብሔር አምላክ ተመሰገነ። እግዚአብሔር አይረሳም። በዚህ ቦታ ላይ ሶስት ዋና አንኳር ነገሮች አሉት ስንመለከት እዚህ እግዚአብሔር አንተ ዝም ብሎ ማንም ቅድም እንዳየነው ማንም የሰራ አይደለም፣ ሰሪህ እኔ ነኝ። ስለዚህ አንደኛ ደረጃ እግዚአብሔር ራሱ አምላካችን እንደሆነ እሱ እንደሰራ የእሱ ትንፋስ በእኛ ውስጥ እንዳለ የሚናገር ክፍል ነው። እግዚአብሔር አምላክ ተመሰገነ። እኔ ሰሪህ እኔ ነኝ። አሜን። እግዚአብሔር ይመስገን። ሰሪያችን እሱ እስከሆነ ድረስ ደግሞ በሕይወታችን በቃ የሆነ ነገር እንኳን ቢሆን በቃ ሸክላ ኤርምያስ ላይ ይናገራል። ሸክላ ሰሪው በሸክላ ሰሪው እጅ እንዳለ እኛ በእግዚአብሔር እጅ ነን። እንደወደደ ሕይወታችን ሊሰራው፣ እንደወደደ ሕይወታችን ሊያስተካክለው፣ እንደወደደ በእኛ ሕይወት በቃ ሁሉ ነገር ሊያሳምረው እኛ ሸክላንን በእሱ እጅ ላይ ደግሞ አለ። ስለዚህ ሰሪያችን እንደሆነ ፈጣሪያችን እንደሆነ የሚናገር ክፍል ነው። በሁለተኛ ደረጃ ደግሞ ተራ ሰው አይደለህም እያለ ነው። አንተ የኔ ባሪያ ነህ፣ አንተ የኔ አገልጋይ ነህ። ዝም ብሎ ተራ ሰው አይደለህም። ዝም ብለህ የምትወጣ የምትገባ ሰው አይደለም። ተራ ሰው አይደለሽም እያለን ነው። እግዚአብሔር ይመስገን። ለምን? እግዚአብሔር ዓላማ ያስቀመጠብን ሰዎች ነን።
የእግዚአብሔር ፕሮግራም በእኛ ላይ አለ። አሜን። ስለዚህ እኛ ተራ ሰው አይደለንም። እግዚአብሔር አምላክ ተመስገን። ያንንም አብሮ የሚናገር ክፍል ነው። ሌላው ደግሞ ልረሳ ልጥልህ የማትረሳ የምትጣል አይደለም፣ የማትዘነጋ እግዚአብሔር የማይጥል እግዚአብሔር የማይረሳ እንደሆነ እንድናስታውል የሚናገር ክፍል ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። መዝሙረ ዳዊት 77 ላይ አውጥተን ብናይ እዚያ ላይ በደንብ ደግሞ አብራርቶ ይናገራል። መዝሙረ ዳዊት 77ን አንዴ እናወጣና እናያለን። ቁጥር 7 እስከ 10 ምንድን ነው የሚለው? አሳፍ ነው በዚህ ቦታ ላይ የሚናገረው። ያው መዝሙረ ዳዊትን ስንከፍት የብዙ ሰዎች ንግግር ስላለ ማን እንደተናገረው ማየት ያስፈልጋል። አሳፍ ነው በዚህ ቦታ የሚናገረው። ከቁጥር 7 እስከ 10 አነባለሁ። ለመሆኑ ጌታ ለዘላለም ይጥላልን? እንግዲያስ ከቶ በጎነትን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውንስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እኔም የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አልሁ ይላል። አያችሁ፣ በጣም የሚገርም አሳፍ ብዙ ነገሮችን እያነሳ ይናገራል። ቅድም እንዳልኳችሁ ነው። ለቅጽበት ዓይን እግዚአብሔር የረሳ በሚመስልበት ጊዜ ሰው ስለሆንን ብዙ እናስባለን። እግዚአብሔር ከኛ የራቀ ይመስለናል እና አሳፍ እንደዚህ አይነት ነገር የገጠመው ይመስላል። እና ምንድን ነው ለመሆኑ ጌታ ለዘላለም ይጥላልን? ጥያቄ ናቸው። 6 ጥያቄዎች እነዚህ ጋር ይጠይቃል። ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህስ ከቶ በጎነትን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውንስ ቃል እስከ ወዲያኛው ተሻለን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እኔም አልኩ የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አልኩ። አያን ተመለሰ። ብዙ አሰብ፣ ተናገረና በኋላ ኖ አለ። እኔ እንደዚህ ማሰቤ የልዑል ቀኝ እጅ እንደተለወጠ ማሰቤ ይሄ ድካሜ ነው አልኩ። አያን አንዳንዴ ሰው ስለሆን ከምናልፍባቸው ነገሮች በቃ እግዚአብሔር ለነገራችን የዘገየ እግዚአብሔር የረሳን እግዚአብሔር የጣልን መስሎን አንዳንድ ነገሮች ልንናገር እንችላለን። አሳፍ እንደዚያ ነው የተናገረው። አያችሁ፣ የምናልፍባቸው ነገሮች ስላሉ በዚህ ምድር ላይ ስንኖር አንዳንዴ ከፍ አለ፣ አንዳንዴ ዝቅ አለ። በዚያ ቅጽበት ለቅጽበት ዓይን አይደለም የሚለው ኢሳይያስ 54:7 አካባቢ ላይ ያቺ ቅጽበት ዓይን በሕይወታችን ብዙ ነገር ነው የምትሆነው እና ብዙ ልንናገር እንችላለን። ሴት ስትወልድ በምጧ ጊዜ ብዙ እንደምታወራው በምጥ ጊዜ ብዙ ታወራለች አይደል? እና በዛን ጊዜ ነው አሁን አሳፍ እንደዛ አይነት ሁኔታ ውስጥ እንዳለ ይናገራል። ለመሆኑ ጌታ ለዘላለም ይጥላልን? ጠየቀና ኖ አለ። ኖ እኔ እግዚአብሔር የልዑል እግዚአብሔር ቀኝ እጅ እንደተለወጠ ማሰቤ ይሄ ድካሜ ነው አልኩ። አያችሁ፣ እንደዚያ ልንል ያስፈልጋል። ምናልባት አንዳንዴ ተናግረን በኋላ ላይ ቆም ብለን ልናስብ ያስፈልጋል። አሜን፣ ልናስብ ያስፈልጋል። እግዚአብሔር ለእኔ አልተለወጥም ነው። ይሄ የኔ ድካም ነው እንጂ እግዚአብሔር አይለወጥም። ለምን እግዚአብሔር አይለወጥም? በሚክያስ ላይ ራሱ እግዚአብሔር ይናገራል ለያዕቆብ ልጆች፣ እናንተ የያዕቆብ ልጆች ሆይ እኔ እግዚአብሔር አልለወጥም፣ ስለዚህ የጠፋችሁ አይደላችሁም ይላል። እግዚአብሔር ይመስገን፣ ሃሌሉያ። እግዚአብሔር ስለማይለወጥ በቃ አትጠፉ ነው የሚለው ለያዕቆብ ልጆች። ስለዚህ የልዑል ቀኝ እጅ እንደተለወጠ ማሰቤ ይሄ ድካሜ ነው አሉ። እግዚአብሔር አምላክ ተመሰገነ። ለምን እግዚአብሔር ሕዝቡን እንደማይጥል ትዝ ይላችኋል። ባለፈ ሳምንት የተነሳንበት ቃል መዝሙር 94 ቁጥር 14 ነው። እግዚአብሔር ሕዝቡን አይጥልም የሚል ነው። እዛ ላይ የሚናገረው እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም። ስለዚህ እግዚአብሔር ሕዝቡን የጣለበት ጊዜ የለም። ለዘላለም ደግሞ እግዚአብሔር ሕዝቡን አይጥልም። እግዚአብሔር አምላክ እግዚአብሔር ሰውን አይረሳም። እኛ ግን እግዚአብሔርን አንዳንዴ እግዚአብሔር ሰውን አይረሳም። ሰው ግን እግዚአብሔር የረሳበት ጊዜ አለ። ሰው እኛ ልንረሳ እንችላለን። ገብቷችኋል? አሁን እግዚአብሔር ሰውን እንደማይጥል
እግዚአብሔር ሰውን እንደማይረሳ እየተናገረ ነው። ሰው ግን እግዚአብሔርን የረሳበት ጊዜ አለ። ያንንም አብረን ማየት አለን። ሁለቱንም ነው አብረን የምናየው። እግዚአብሔር ሰውን አይረሳም፣ ሰው እግዚአብሔርን አይረሳም። የረሳበት ጊዜ አለ። ይህንን እናያለን። ኢሳይያስ 17 ታወጡልኛላችሁ። ኢሳይያስ 17 በኋላ ላይ ኤርምያስንም እናያለን። ኢሳይያስ 17 ቁጥር 10 ላይ ምን ይላል? አዳኝ አምላክህን ረስተሃል፣ መሸሸጊያ ዓለትህንም አላስታወስክም። ስለዚህ ምርጥ ተክል ብትተክልም እንግዳ ዘርም ብትዘራ እያለ ይናገራል። አዳኝ አምላክህን ረስተሃል፣ መሸሸጊያ ዓለትህንም አላስታወስክም። ስለዚህ ምርጥ ዘር ተክል ብትተክልም እንግዳ ዘርንም ብትዘራ እያለ ይቀጥላል። በተከልክበት ቀን እንዲበቅል በዘራበትም ማግስት እንዲያብብ ብታደርግ እንኳ መከሩ በደዌና እያለ ይቀጥላል። ስለዚህ አሁን እዚህ ጋር ሰው እግዚአብሔርን እንደረሳ ይናገራል። በጣም የሚገርመው የደህንነትህን በተለይ በዚያ በድሮ ትርጉም የደህንነትህን ወይም ያዳንህን አምላክህን ረስተሃል፣ የረድኤትህን ጌታ አላሰብኩም፣ ወይም የረዳህን ጌታ አላሰብኩም። ስለዚህ የአማራውን ተክል ተከልክ፣ እንግዳም ዘር ዘርተሃል ይላል። አሁን ይሄ ምንድን ነው የሚያሳየው? የእስራኤል አምላኩ ማን ነው? እግዚአብሔር ነው። እስራኤል አዳኙ ማን ነው? እግዚአብሔር ነው። እስራኤልን የረዳ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር አውጥቷቸው ከባርነት አውጥቷቸው በኋላ ግን ከሱ እንደራቁ የሚያሳይ ክፍል ነው። በተለይ ደግሞ ሌላ አንድ ክፍል አብረን እናንብብና ሁለቱን ማየ ባንድ መናገር እፈልጋለሁ። ኤርምያስ ምዕራፍ 2 እናነባለን። ኤርምያስ ምዕራፍ 2 ቁጥር 31 እና 32 የዚህ ትውልድ ሰዎች ሆይ የእግዚአብሔርን ቃል አስተውሉ። እኔ ለእስራኤል ሕዝብ ምድረ በዳ ወይስ ድቅድቅ ጨለማ ያለበት ምድር ሆንኩበትን? ሕዝቤ እንደ ልባችን ልንሆን እንፈልጋለን፣ ተመልሰንም ወደ አንተ አንመጣ ለምን ይላል? እነሆ ለመሆኑ ቆንጆ ጌጣጌጧን ሙሽራ የሰርግ ልብሷን ትረሳለችን? ሕዝቤ ግን እጅግ ብዙ ቀን ረስቶኛል ይላል። አያችሁ እና አሁን በዚህ ባነበብነው በኢሳይያስም ላይ በኤርምያስም ላይ ሕዝቡ እግዚአብሔር እንደረሳ የሚያሳይ ክፍል ነው። በተለይ ያኛው መጀመሪያም ላይ ያየነው አዳኙን የረዳውን እንደረሳ እና እዚህ ላይ ደግሞ በተለይ 32 ላይ ምንድን ነው የሚለው? የተናገረበት ቀን ምሳሌያውያን አገላለጽ በጣም የሚገርም ቆንጆ ጌጧን የሚለው ቆንጆ ጌጧን። አሁን ጌጧን ማለት የጆሮ ጌጧን፣ ሜካፓን፣ እጆቿ ላይ የሚደረጉ ነገሮች፣ ልብሷን፣ ይሄ ነው እንግዲህ አንተ ለቆንጅነቷን ድምር የሚሆን ቆንጆ ውበት እንዳለ ሆኖ ግን ቆንጆ የሚሆኑበት ሜካፓቸው፣ ጆሮአቸው ላይ የሚያረጉት፣ አንገታቸው ላይ የሚያረጉት፣ እጃቸው ላይ የሚያረጉት ነገር ነው። ቆንጅን ነው ማድመቂያው። ቆንጆ አሁን ያን ስትወጣ ያን ትረሳለች። ከቤት ስትወጣ ያንን ማድረግ ሳታደርግ ከወጣች እንዴት አድርጎ ነው የሚሆነው? ይህንን እንዳለ ያዙትና በተለይ ደግሞ ሙሽራ ዝርግፍ ጌጧን ይላል ወይስ ሙሽራ ቬሎዋን ትረሳለች? ይሄ ጤነኛ ሙሽራ ከሆነች እንዴት አድርጎ ነው የሚሆነው? አትረሳም። እንዲያው ምን አይነት ቬሎ ምርጫ ነው? ምን አይነት ቬሎ ቢሆን ይሻላል? በምርጫ ነው የሚሰፍሩት አሁን የሚያገቡ ሰዎች አለ። ይሄ ይሻላል፣ ይሄ ይሻላል። አማራጭም ደግሞ አሉ። ይሄኛው ቢሆን ይሻላል ያነሳሉ፣ ፎቶ ይነሳሉ። ከዛ ደግሞ የተሻለውን ይፈልጋሉ እና እንጂ ፈጽሞ አይረሱም። ስለዚህ በጣም የተጠቀመበት ምሳሌያዊ አገላለጽ እግዚአብሔር የሚገርም ነው። ቬሎዋን መርሳት እንዴት ይችላል? አይሆንም። ሕዝቤ ግን ለዘላለም ረስቶኛል፣ ለማይቆጠር ጊዜ ረሳኝ ይላል።
እግዚአብሔር ግን ሕዝቡን አይረሳም። እግዚአብሔር ሕዝቡን አይረሳም። ይህንን ሕዝብ እግዚአብሔር ከምን እንዳወጣው ሲናገር ይሄ አሁን የረሳውን ሕዝብ እግዚአብሔር ከምን እንዳወጣው ሲናገር በጣም የሚገርም ነው። እኛ ዝም ብለን አሁን በጣም በቃ የምንናገረውና እግዚአብሔር ከምን እንዳወጣው ግን ግብፅ በራሱ እንደ ሲኦል በሉት እንደዚያ ነው ቃሉ የሚገልጸው። ሁለት ቃሎች እንዳሳያችሁ ዘዳግም 4:20 አውጡልኝ። ዘዳግም 4:20 እግዚአብሔር ከምን እንዳወጣው የሚናገር ክፍል አለ። 4:20 ከ19 ጀምሬ ባነብ ወደ ሰማይ ቀና ብለህ ፀሐይን ጨረቃንና ከዋክብትን የሰማይንም ሰራዊትንም ሁሉ በምትመለከትበት ጊዜ ወደ እነርሱ እንዳትሳብና እንዳትሰግድላቸው አምላክህ እግዚአብሔር ከሰማይ በታች ላሉ ሕዝቦች ሁሉ ድርሻ አድርጎ የሰጣቸውንም ነገሮች እንዳታመልክ ተጠንቀቅ። ሙሴ ነው ወደ ሕዝቡ የሚናገረው። እናንተ ግን ይላል ልክ ዛሬ እንደሆናችሁት ሁሉ እርስቱ ትሆኑለት ዘንድ አምላካችሁ እግዚአብሔር እናንተን ከብረት ማቅለጫ ምድጃ ከግብፅ አውጥቶ አመጣችሁ። እናንተ የወጣችሁት ከብረት ማቅለጫ ምድጃ ነው። በቃ ዝም ብሎ ከተራ ቦታ አይደል? ህዝቡ አልተረዳው። ሙሴ ያውቅ ከምን አይነት ቦታ እንደወጡ ሙሴ ያውቅ። ከብረት ማቅለጫ ምድጃ ነው የወጣችሁት። ግብፅ የብረት ማቅለጫ ምድጃ ነች። እንደ እሳተ ገሞራ ውሰዱ። በቃ እንደ ሲኦል ውሰዱ። ብረታውን በምን አይነት እንትን ነው የሚቀልጠው? በኃይለኛ እሳት አይደል? እንደዚያ ነበር የነበራችሁት። ኤርምያስ ላይ ይናገራል። ኤርምያስ ምዕራፍ 11 ቁጥር 1-5 አብረን እንየው። ኤርምያስ በትንቢት ላይም በሕግ መጽሐፍ ላይም በሁለቱም ላይ እናየው እስቲ። ኤርምያስ 11 ቁጥር 1-5 ላንብበው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ኪዳን ቃል ስማ፣ ለይሁዳ ሕዝብና በኢየሩሳሌም ለሚኖሩ ሰዎች ንገራቸው። የእስራኤል አምላክ እግዚአብሔር እንዲህ ይላል በላቸው፣ ለዚህ ኪዳን ቃል የማይታዘዝ ሰው የተረገመ ይሁን። ይህም ትእዛዝ የቀድሞ አባቶቻችሁን ከግብፅ ምድር ከብረት ማቅለጫ ምድጃ ባወጣኋችሁ ጊዜ ድምፄን ቢሰሙ ትእዛዜንም ሁሉ ቢጠብቁ እነርሱ ሕዝቤ እኔም አምላካቸው እሆን ዘንድ የሰጠኋቸው ቃል ይህ ነው። ዛሬም እንደሆነ ሁሉ ወተትና ማር የምታፈሰውን ምድር ለአባቶቻችሁ ለመስጠት የገባሁትን መሐላ እፈጽማለሁ። እኔም እግዚአብሔር ሆይ አሜን ብዬ መለስኩለት ይላል። እዚህ ላይ የሚደግመዋን ቅድም ዘዳግም ላይ ያነበብን ያለውን የብረት ማቅለጫ እንደ ብረት ማቅለጫ ከሆነች ምድጃ ከግብፅ አወጣኋችሁ። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ስለዚህ ይሄ ሕዝብ ከየት ነው የወጣው ብትሉኝ እንደ ብረት ማቅለጫ ከሆነ ከግብፅ። ይሄ ዘመኑ ደግሞ አጭር ጊዜ እንዳይመስላችሁ 4 ጄኔሬሽን 430 ዓመት በግብፅ በብረት ማቅለጫ ምድጃ ውስጥ የኖረ። ስለዚህ ከዚያ ከምድራዊ ሲኦል አውጥቻችኋለሁ፣ የራሳችሁ አገር ሰጠኋችሁ፣ ይኸውም ማርና ወተት የምታፈስ። እግዚአብሔር አምላክ ተመሰገነ። አሁን የራሳችሁ ምድር ሰጥቻችኋለሁ፣ ማርና ወተት የምታፈስ የራሳችሁ መንግስት ሰጥቻችኋለሁ። በኋላ እግዚአብሔር አምላክ አሁን የራሳቸው ሀገር ሰጣቸው፣ የራሳቸው ምድር ሰጣቸው፣ የራሳቸው መንግስት ሰጣቸው፣ የራሳቸውን ቤት ሰሩ፣ የራሳቸውን የጓሮ አትክልት ተከሉ፣ ልጆቻቸው መፈጨት ጀመሩ፣ በደስታ የሰላም አየር መተንፈስ ጀመሩ። እግዚአብሔር አምላክ ተመሰገነ። በዛን ጊዜ ግን እግዚአብሔርን ረሱት ይላል። ረሱት እና
ጣዖቶቻቸውን ማምለክ ጀመሩ። መከራህን እንዳለፈ ውሃ ትረሳለህ ይላል። እንደ ብረት ማቅለጫ ከሆነ ከዛ ከብረት ምድጃ መውጣታቸውን ቢረሱ ያን ብቻ ቢረሱ ጥሩ ነበር። ከዚያ ያወጣቸውን አምላካቸውን ረሱ እና እንዴት ግን ብሎ እግዚአብሔር ቆንጆ ዝርግፍ ጌጧን እንዴት ትረሳለች? እንዴት ሙሽራ ቤሎዋን ትረሳለች? ሕዝቤ ግን ረስቶኛል ይላል እና ምንድን ነው የኔ መልእክት ዛሬ? እግዚአብሔር ሕዝቡን የረሳበት ጊዜ እግዚአብሔር ሕዝቡን አይረሳም እና ሰው ግን ይረሳል ብላቸው ነው። ሰው ይረሳል። አሁን ያገኛቸው ክፍሎች እስራኤል ያለ የማይቆጠር ጊዜ ሕዝቡን እንደ እግዚአብሔር እንደረሱት የሚናገር ክፍል ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ስለዚህ አሁን ቻለንጁ ወደ እኛ ነው። እግዚአብሔር እኛን አይረሳንም። እኛ ግን ምን ያህል አያችሁ፣ ድሮ በግብፅ ምድር ሳሉ እዛ በብረት ማቅለጫ ላይ ሳሉ በጣም ነበር የሚጮሁት ወደ እግዚአብሔር። ጩኸታቸው ወደ እግዚአብሔር ጆሮ ደርሶ ነው እግዚአብሔር ሙሴን የላከላቸው። አያ ድሮ እግዚአብሔር በዓለም እያለን እንደፈለግን ስንወጣና ስንገባ ያለ ክርስቶስ በነበርን ጊዜ ኤፌሶን ምዕራፍ 2 ቁጥር 11 ጀምሮ ትንሽ ወደ እኛ አምጥተን ስናየው፣ ስለዚህ እናንተ ይላል ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳችሁን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያ ዘመን ከክርስቶስ ተለይታችሁ ከእግዚአብሔር ወገንነት ርቃችሁ ለኪዳኑም ተስፋ በአዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁም በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። እግዚአብሔር አምላክ ተመሰገነ። እኛም ያለ ክርስቶስ፣ እኛም ያለ ሕይወት፣ እኛም በቃ ከእግዚአብሔር ተለይተን በጥፋት ዓለም ወይም ከፍሎ ስታዩ ምዕራፍ 2 ቁጥር 1 ጀምሮ ለዚህ ዓለም በአየር የሚሰራው አለቃ ፈቃድ ተመላለሳችሁ ነው የሚለው እና በቃ እኛ ከእግዚአብሔር ተለይተን ያለ ሕይወት ነበርን። እግዚአብሔር በምሕረቱ ከዛ አወጣንና ሕይወትን ሰጠን። እግዚአብሔር አምላክ ተመሰገነ። ከሞት ወደ ሕይወት አሻገረን። ከጨለማ ወደሚደነቅ ብርሃን አፈለሰን። የእግዚአብሔር ቃል ይናገራል። እግዚአብሔር ይመስገን። ቆላስይስ ላይ ይናገራል። እናንተ ግን በቃ ከጨለማው ግዛት በክርስቶስ ኢየሱስ ወደ ብርሃን መንግስት ፈለሳችሁ ይላል። ስለዚህ እግዚአብሔር ከዚያ ከሞት መንደር አወጣን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ከወደቅንበት አነሳንና ሕይወትን ሰጠን። ስለዚህ ዛሬ በሕይወታችን አንዳንድ ነገሮች ባይሟሉም ሲሆኑ ባናያቸውም ከዛ ጥፋት መዳናችን በራሱ የዛሬው ነገራችን መልስ ባያገኝ እንኳን እግዚአብሔርን እያከበር ነው፣ እግዚአብሔርን እያመለክ ነው፣ በደስታ እየፈነጨን ልንመላለስ ያስፈልጋል። እኛ እኮ ከሞት ከሲኦል ከእሳት ልክ እነዚያስ አያችሁ በምድር ላይ ያለ ከፍተኛ ጉዳት ነው። በቃ የብረት ማቅለጫ ምድጃ የወጡበት ማለት ነው። ነገር ግን ከዚያ የባሰ እኮ ነው እኛ የወጣ ነው። ትሉ የማይሞት እሳቱ የማይጠፋ ከእሳት ባህር ነው እግዚአብሔር ያዳነን፣ ከሲኦል ነው እግዚአብሔር ያዳነን። ስለዚህ ዛሬ ለጸሎታችን እንኳን መልስ ባይገኝ እኛ ያገኘነው ይበልጣል። አሜን። እግዚአብሔር ይመስገን። የሆነልን ይበልጣል። ስለዚህ ልናመሰግነው፣ በደስታ ልንወጣ ልንገባ፣ በደስታ ልናገለግለው ይገባል። ከጥፋት መንገድ ከሞት መንገድ ያዳንን ሰዎች ነው። አሜን። እግዚአብሔር አምላክ ተመሰገነ። ካልተደረገልን ይልቅ የተደረገልን ይበልጣል። አሜን። እግዚአብሔር ይመስገን። እግዚአብሔር ያድናል። እግዚአብሔር ሰውን አይረሳም። አዎ፣ እግዚአብሔር አምላክ ተመሰገነ። ይሄንን እንድንረዳ ነው። ዛሬ ሰይጣን ምንድነው ብዙ ጊዜ የተደረገልን ነገር
ያቀለውና ያልተደረገልን ነገር እንደ ተራራ ከብሮ እግዚአብሔር ምንም እንዳላደረገልን ደስታችንን ሊሰርቀን ይፈልጋል። ኖ እግዚአብሔር ከሲኦል አድኖናል። እግዚአብሔር ከሞት አድኖናል። እግዚአብሔር አያት ለዘላለም እኮ ነው። በዚህ ምድር ላይ የምንኖረው አጭር ጊዜ ነው። ለዘላለም ግን ከእግዚአብሔር ጋር እንኖራለን። አሜን። እግዚአብሔር የዘላለም ደስታ ይጠብቀናል። ስለዚህ በደስታ ልንወጣ ልንገባ፣ በደስታ ልናገለግለው፣ በደስታ ልንዘምር፣ በደስታ በፊቱ ልንፈነጭ ይገባል። አሜን። እግዚአብሔር አምላክ ተመሰገነ። እግዚአብሔር ሰውን አይረሳም። አዎ እግዚአብሔር ሰውን አይረሳም። እግዚአብሔር ሰውን አይጥልም። አዎ እግዚአብሔር ሰውን አይጥልም። እግዚአብሔር እኛ በሕይወታችን አይተናል። ሁለት ቃሎችን እናይና ከዛ አጠቃልላለሁ። አንደኛ ሳሙኤል ምዕራፍ 2 አንድ ደግሞ ከአዲስ ኪዳን አሳያችሁና ጨርሳለሁ። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 እና 8 ሐና የተናገረችው ቃል ቁጥር 6 እስከ 8 አነባለሁ። እግዚአብሔር ይገድላል ያድናል፣ ወደ መቃብር ያወርዳል ያወጣል። እግዚአብሔር ያደህያል ያበለጽጋል፣ ያዋርዳል፣ ከፍ ከፍም ያደርጋል። እርሱ ድሃውን ከትቢያ ያነሳል፣ ምስኪኑንም ከፋንድያ ከፍ ከፍ ያደርጋል። ከመኳንንትም ጋር ያስቀምጣቸዋል፣ የክብሩን ዙፋን ያወርሳቸዋል። የምድር መሠረቶች የእግዚአብሔር ናቸውና ዓለምን በእነርሱም ላይ አድርጓል ትላል። ስለዚህ ከፋንድያ እግዚአብሔር ያነሳል፣ ከውድቀት እግዚአብሔር ያነሳል፣ በከፍታ ቦታ ከመኳንንት ጋር ያስቀምጣል ትላለች። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ምስኪን ሴት የእግዚአብሔር መንፈስ መጥተው እንደዛ ያናገራት አያት። እግዚአብሔር ከፋንድያ እንደሚያነሳ ከመኳንንት ጋር እንደሚያስቀምጥ እግዚአብሔር ይመስገን። የእግዚአብሔር መንፈስ ሲመጣላት በራላትና ተናገረች። እንደዚሁም ደግሞ ማርያም በሉቃስ ወንጌል ላይ የተናገረችው አለ። ያንንም ቃል እናይና ጨርሳለሁ። ሉቃስ 1 ምዕራፍ 1 ቁጥር 51 ላይ ስለዚህ እግዚአብሔር እንደማይጥል የሚናገር ክፍል ነው። እግዚአብሔር አምላክ የተመሰገነ ነው። 51 እና 52 ምንድን ነው የሚለው? በክንዱ ብርቱ ሥራ ሰርቷል፣ በልባቸውም ሐሳብ የሚታበዩትን በትኗቸዋል፣ ገዦቹን ከዙፋናቸው አውርዷቸዋል፣ ትሑታንን ግን ከፍ ከፍ አድርጓቸዋል። አያችሁ፣ ከፍ ከፍ ያሉትን ያዋርዳል፣ ዝቅ ዝቅ ያሉትን ደግሞ ከፍ ያደርጋል። ከመሬት አንስቶ ከፍታ ላይ ይሰጣል። አሜን። እግዚአብሔር ይመስገን። እግዚአብሔር ሕዝቡን ከፍ ያደርጋል። እግዚአብሔር ሕዝቡን አይረሳም። አሜን። እግዚአብሔር ይመስገን። ሐና ካስታወሳችሁ በጣም ታለቅስ ነበር። ፍናና ታስለቅሳት ነበር። ፍናና በጊዜው ትወልዳለች። ሐና ግን ልጅ አልነበራትም። ስታለቅስ እግዚአብሔር ጸሎቷን ሰማ። እግዚአብሔር ያነሳል። እግዚአብሔር አይረሳም። እግዚአብሔር አምላክ የተመሰገነ። ከዳን እስከ ቤርሳቤህ ቃሉ ጠብ የማይል ሳሙኤልን ሰጣት። ለምን? እግዚአብሔር ስለማይረሳ። እግዚአብሔር የረሳበት ጊዜ የለም። እግዚአብሔር ሰውን አይረሳም። ለጥቂት ጊዜ የዘነጋ ቢመስል ነገር ግን የእሱ ምሕረቱ ይበልጣል። የሚያነሳበት ጊዜ ይበልጣል። የሚያከብርበት ጊዜ ይበልጣል። ለእኛ የሚያደርግልን መልካም ነገር ይበልጣል። የተጎዳን የሚመስለው ጉዳት የሚመስሉ ነገሮች በሕይወታችን ቢመጡ የተደረገልንና የሚደረግልን ነገር ይበልጣል። አሜን። በዚህ መረዳት እንድንወጣ ነው። እግዚአብሔር ይመስገን። ስለዚህ ጠላት በሕይወታችን አንዳንድ ለኮስ በሚያደርገው ነገር እግዚአብሔርን እንዳንረሳ ነው። እግዚአብሔርን እንደረሱት እንዳንረሳ እግዚአብሔር ያደረገልን ነገር እንድናስብ ነው ዋና መልእክቴ። ይህንን ሀሳብ ይዘን እንጸለያለን። እግዚአብሔር አምላክ የተመሰገነ። ሃሌሉያ።